በዓለም ላይ ካሉ እጅግ ሀብታምና ተጽዕኖ ፈጣሪ ሀገራት አንዷ የሆነችው ሳውዲ አረቢያ በታሪኳ አይታው የማታውቀው ግዙፍ የኢኮኖሚና የፋይናንስ ፈተና ውስጥ ገብታለች። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ ወደ ዓለም ገበያ በመላክ በቢሊዮን የሚቆጠር ዶላር የምታገኘው ይህች የበረሃ መንግስት አሁን ግን በከባድ የበጀት ጉድለት፣ በከፍተኛ የብድር ዕዳና በተስተጓጎሉ ግዙፍ ፕሮጀክቶች መሃል ትገኛለች። ወደ ዝርዝር ትንተናችን ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንደ አውሮፓውያን አቆጣጠር በ2016 የሳውዲ አረቢያ አልጋ ወራሽ ልዑል ሙሐመድ ቢን ሰልማን ቪዥን 2030 የተሰኘውን ታላቅ እቅድ ሲያስተዋውቁ ዓለምን የሚያስደምም ቃል ገብተው ነበር። እቅዱ ሀገሪቱን ሙሉ በሙሉ ከነዳጅ ጥገኝነት ማውጣት፣ የቴክኖሎጂ፣ የቱሪዝም፣ የኢንቨስትመንትና የቢዝነስ ማዕከል ማድረግ ነበር። ነገር ግን ከዓመታት በኋላ የፋይናንስ ሁኔታው ከታቀደው መንገድ በእጅጉ አዝግሟል። በዚህ ቪዲዮ ሳውዲ አረቢያ እንዴት ወደዚህ የኢኮኖሚ ውጥረት ውስጥ እንደገባች፣ የ500 ቢሊዮን ዶላር ኒዮምና ዘላይን ከተማ ፕሮጀክት ምን እንደገጠመው፣ የነዳጅ ገበያው መረጋጋት ማጣት የሀገሪቱን ታላቅ ህልም እንዴት እየፈተነው እንደሆነና የውጭ ኢንቨስተሮች ለምን ማቅማማት እንደጀመሩ በዝርዝር እንመለከታለን። የሜጋ ፕሮጀክቶች ውድቀትና የኒዮም እውነታ። የሳውዲ አረቢያ ቪዥን 2030 ዋና ማዕከል የነበረው በሰሜን ምዕራብ ሀገሪቱ ክፍል የሚገነባው ኒዮም የተሰኘው የ500 ቢሊዮን ዶላር ግዙፍ ፕሮጀክት ነበር። የዚህ ፕሮጀክት ዋነኛ አካል የሆነው ዘላይን 170 ኪሎ ሜትር ርዝመት ያለው 500 ሜትር ቁመት ያለው ከመስታወት የተሰራና 9 ሚሊዮን ሰዎችን ይይዛል የተባለው ታምረኛ ከተማ የዓለምን ትኩረት ስቦ ነበር። ነገር ግን ከትዕይንቱ በስተጀርባ ያለው የፋይናንስና የኢንጂነሪንግ እውነታ አስደናቂ ለውጥ አሳይቷል። የውስጥ ኦዲትና የምህንድስና ሪፖርቶች እንደሚያመለክቱት ፕሮጀክቱ በተወጠነለት የጊዜ ገደብና ዲዛይን ለመጠናቀቅ ከ8 ትሪሊዮን ዶላር በላይ የሚያስፈልግ ሲሆን ይህም የሳውዲ አረቢያን አቅም በእጅጉ የሚፈታተን ሆኖ ተገኝቷል። በዚህ ምክንያት መንግስት የመጀመሪያውን እቅድ በከፍተኛ ሁኔታ ለመቀነስ ተገደደ። እንደ አውሮፓውያን አቆጣጠር 2030 ድረስ ሲገነባል የተባለው የ170 ኪሎ ሜትር ዘላይን ከተማ አሁን ወደ 2.4 ኪሎ ሜትር ብቻ እንዲያንስ ተደርጓል። በሺዎች የሚቆጠሩ የውጭ ኮንትራቶችና መሐንዲሶች ስራቸውን ያቆሙ ሲሆን የህዝብ ኢንቨስትመንት ፈንድ በቢሊዮን የሚቆጠሩ ዶላሮችን የሚያወጡ ውሎችን ሰርዟል። በተጨማሪም የ2029 የእስያ የበረዶ ላይ ውድድርን ለማስተናገድ ታቅዶ የነበረው የትሮጄና የቪአይፒ መዝናኛ ፕሮጀክት እና በሪያድ ከተማ መሃል ይገነባል የተባለው ሙካብ የተሰኘው ግዙፍ ህንፃ ግንባታዎች በበጀት እጥረት ምክንያት መዘግየታቸው ወይም መታገዳቸው ይፋ ሆኗል። የሳውዲ አረቢያ ዋና ችግር የሀገሪቱ ኢኮኖሚ አሁንም ቢሆን በ80% ገደማ በነዳጅ ገቢ ላይ የተመሰረተ መሆኑ ነው። መንግስት ግዙፎቹን የቪዥን 2030 ፕሮጀክቶች ለመደጎምና በጀቱን ሳያጎድል ለማመጣጠን የነዳጅ ዋጋ በዓለም ገበያ በበርሜል ከ85 እስከ 90 ዶላር በላይ መሸጥ አለበት። ነገር ግን በዓለም አቀፍ ደረጃ የኤሌክትሪክ ተሽከርካሪዎች መስፋፋት፣ የቻይና ኢኮኖሚ ፍጥነት መቀነስና የኦፔክ ፕላስ የምርት ቅነሳ ውሳኔዎች የነዳጅ ዋጋ እንዲቀንስ አድርገዋል። ይህም የሳውዲ አረቢያን ዓመታዊ ገቢ በእጅጉ ቀንሶታል። የሳውዲ አረቢያ ፋይናንስ ሚኒስቴር ይፋ ባደረገው መረጃ መሰረት ሀገሪቱ ተከታታይ የቢሊዮን ዶላሮች የበጀት ጉድለት እያስመዘገበች ይገኛል። ይህንን ክፍተት ለመሙላት የሳውዲ መንግስትና የህዝብ ኢንቨስትመንት ፈንድ በዓለም አቀፍ የፋይናንስ ገበያዎች ላይ ቦንዶችን በመሸጥ በቢሊዮን የሚቆጠሩ ዶላሮችን ለመበደር ተገደዋል። የሀገሪቱ የህዝብ ዕዳ መጠን ከጠቅላላ የሀገር ውስጥ ምርት ጂዲፒ አንጻር በከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ ሳውዲ አራምኮ ያሉ ትላልቅ የነዳጅ ኩባንያዎች ለባለ አክሲዮኖቻቸውና ለመንግስት የሚከፍሉትን የትርፍ ክፍፍል ለመቀነስ ተገደዋል። ይህም መንግስት ለታላላቆቹ ፕሮጀክቶች የሚመደበውን የገንዘብ መጠን በከፍተኛ ሁኔታ እንዲቀንስ አድርጎታል። የልዑል ሙሐመድ ቢን ሰልማን ዋና እቅድ የነበረው በየዓመቱ በ10 ቢሊዮን የሚቆጠር ዶላር የውጭ የካፒታል ኢንቨስትመንት ወደ ሀገሪቱ በማስገባት ፕሮጀክቶቹን መገንባት ነበር። ነገር ግን እውነታው ተቃራኒ ሆኗል። የውጭ ኩባንያዎችና ኢንቨስተሮች ወደ ሳውዲ አረቢያ
የሚያስገቡት ገንዘብ መንግስት ካቀደው በታች በጣም ዝቅተኛ ነው። ለዚህም ዋነኛ ምክንያት በቀጠናው ያለው የጂኦፖለቲክስ ውጥረትና ያለመረጋጋት ነው። በቀይ ባህርና በኤደን ባህር ሰላጤ አካባቢ የተፈጠሩት ወታደራዊ ውጥረቶች፣ የባህር ላይ ንግድ መስተጓጎሎችና የታጠቁ ቡድኖች ድርጊት የንግድ መስመሮችን አደጋ ላይ ጥለዋል። ሳውዲ አረቢያ የነዳጅ ወጪዋን በቀይ ባህር በሚገኘው የያምቡ ወደብ በኩል ለማዞር ብትሞክርም የባህር ላይ ስጋቶችና የመለኪያ ወጪዎች መጨመር የሀገሪቱን የኤክስፖርት መጠን ቀንሰውታል። በተጨማሪም የውጭ ኢንቨስተሮች በሳውዲ አረቢያ የህግ ማዕቀፍ ፕሮጀክቶቹን ግልጽነት ማነስና የሀገሪቱን የፖሊሲ መዋዠቅ ምክንያት ግዙፍ ካፒታል ለማስፋፋት ፍርሃት አድሮባቸዋል። ይህም መንግስት ፕሮጀክቶቹን በራሱ ካዝና ብቻ እንዲሸከም በማድረጉ የፋይናንስ ጫናውን አብዝቶታል። ታዲያ የሳውዲ አረቢያ የወደፊት ዕጣ ፈንታ ምን ይሆናል? ሀገሪቱ ሙሉ በሙሉ ከሰረች ማለት ይቻላል? ሳውዲ አረቢያ አሁንም ቢሆን በቢሊዮን የሚቆጠር ዶላር የውጭ የገንዘብ እና ዝቅተኛ አንጻራዊ ዕዳ ያላት ሀገር ናት። ነገር ግን የነበረው ያልተገደበ የውጭ ፍሰትና የሀብት ብክነት ግን አብቅቶለታል። የሳውዲ መንግስት አሁን ላይ ቅድሚያ የሚሰጣቸውን መስኮች በግልጽ በመለየት ላይ ይገኛል። እሁን ለመሆን የሚያስቸግሩትን ግዙፍ የግንባታ ፕሮጀክቶች በመሰረዝ ወይም ጊዜያቸውን በማርዘም ለቅጽበት ገቢ በሚያስገቡ እንደ አርቲፊሻል ኢንተለጀንስ፣ የማዕድን ማውጣት፣ ሎጂስቲክስ፣ ስፖርትና የሃይማኖት ቱሪዝም ባሉ ዘርፎች ላይ ማተኮር ጀምሯል። ሳውዲ አረቢያ ከነዳጅ በኋላ ላለው ዓለም ለመዘጋጀት የምታደርገው ጉዞ ቀላል እንደማይሆንና ከፍተኛ መዋቅራዊ ማስተካከያዎችን እንደሚጠይቅ የቅርብ ጊዜ ሁኔታዎች አሳይተዋል። የቢሊዮን ዶላር ህልሞች ከበጀት እውነታ ጋር ሲጋጩ መንግስት የወሰደው የቁጠባና የፕሮጀክት ማሻሻያ እርምጃ ሀገሪቱን ከከፋ የኢኮኖሚ ውድቀት ያድናት እንደሆነ በቅርቡ የምናየው ይሆናል። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። በዛሬው ትንተናችንና በሳውዲ አረቢያ የኢኮኖሚ ጉዞ ላይ ያላችሁን አስተያየት በኮሜንት መስክ ያስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለተጨማሪ ተመሳሳይ ጥልቅ ሀገራዊና ዓለም አቀፋዊ ትንተናዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ።